እኔ አዎ እኔ ተቀመጭ። አልቀመጥም፣ እንዲሁ በቆምኩበት አውሪ። ጽናት እኔ ሰው ናፍቆኛል። ሰው ሊናፍቅሽ ይችል ይሆናል፣ ግን ደግሞ እኔ ልሆን አልችልም። እንዴት ማለቴ? አንቺ በቃሽ ሶሲ፣ እኔ ለአንቺ ማስመሰልና ድራማ ጊዜ የለኝ። ጽናት አውቃለሁ በጣም በድዬሻለሁ፣ ለዚህም ደግሞ ተጸጽቻለሁ። ቆይ ይሄ ደግሞ ምንድን ነው? አላውቅም፣ ግን የሁሉ አንቺን ወጥመድ ውስጥ ለማስገባት ነበር ሲላክ የነበረው። ይሄዳለሁ ግን ለሌላ ጊዜያችሁ እንዲስትጣበቁ ማለቴ እንትን ስትሉ ስትፈልጉ እኔን ሂጂ ውጪ ይበሉኝ። እሺ ሶሲ ላጠፋሁት ጥፋት እባክሽን ይቅርታ አድርግልኝ በማለት ጽናት እግር ስር ተደፍታ ጠይቃለች። ነገር ግን ጽናት ይቅርታ የማይደረግለት ብዙ ነገር አርገሽኛል፣ ሁሉንም ነገር እረሳዋለሁ፣ ልጅን ግን ልረሳው አልችልም በማለት ይቅርታዋን አልቀበልም ብላለች። ኪራም ይህንን በሰማ ጊዜ እንዴት በማለት ጠይቆ ነበረ። የጽናት መልስ ግን እጅግ ከባድ ነበረ። ሀዊ ወደ ሶሲ በመደወል እንግዲህ ሶሲ ልታገኛ ትችላለች። ነገር ግን ሀሳብና ምኞቷ ሳይሳካ ቀርቶ ሴራዋ ተጋልጦባታል። በዚህም ሶሲን ከናሁም ጋር ሰላም እንዳልሆንሽ አይቻለው፣ እባክሽን ስለዚህ እኔና አንቺ አብረን እንስራ በማለት ጠይቃት ነበረ። የሶሲ መልስ ግን እጅግ ደስ የሚል ነበር። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ አበረታቱኝ። የናሁም አባት ቅዱሴ ወደ ቅዱሴ ቤት ሄዶ ስለነበረ ከዛ ሲመለሱ መንገድ ላይ ጥጤን ያገኙታል። እንግዲህ ገጭኸኝ በማለት ነገሩን ያባብሰዋል። ጥጤም ማን እንደሆንኩ ስለማታውቅ ነው እሺ በማለት ይዝታል። የናሁምም አባት አረ ትልቅ ሰው እኮ ነኝ፣ ታላቅህ እኮ ነኝ፣ ቢያንስ ልታከብረኝ ይገባል፣ አባት አልሆንም በማለት ይቆጡትና ካጠገባቸው ይሄዳል። ቅዱስም የናሁምን አባት ሸኝቶ ወደ ቤት ከተመለሰ በኋላ ሰላምን እያያት ነበር በር ላይ ቆሞ። ነገር ግን ባለፈው ትዝታላችሁ ሰላም ለቅዱሴ ሰርታ የሄደችውን ምግብ ጥጤ ነበረ መንገድ ላይ ይህንማ በዚህ እጅ የተሰራ ምግብማ እኔ ነኝ እንጂ ማን አባቱ ነው የሚበላው በማለት ምግቡን የወሰደባት። ዛሬ ላይ ደግሞ ያን ጊዜ ስትሄድ ያያት ናቲ ቪዲዮ ቀርጿት ነበረ። ያን ቪዲዮ ደግሞ ዛሬ ለቅዱስ ያሳየዋል። አንተ ሰላም ሰላም ትላለህ፣ ሰላም ግን ሰላማችንን ነስታናለች። አየኸው ይሄ ልጅ እኔና ቲናን ባለፈው እየደበደበን ነው፣ እሷ ከዚህ ጋር ነው ያለችው፣ ስለዚህ አንተ ደግሞ እሷን ትላለህ በማለት ይነግረዋል። እንደውም ታውቃለህ እሷን እየተውኳት ያኔ እንደተለያየን ነው፣ ከዛ ወዲህ አልወዳትም አልፈልጋትም በማለት ቅዱስ ይናገራል። ነገር ግን በዚህ መሀል ሰላም እያዳመጠች ነበረ። ቅዱሴን ለመጠየቅ በምትመጣበት ሰዓት እነሱ በር ላይ ቆመው ስለ እሷ ሲያወሩ ስለነበረ ይህንን መጥፎ ቃላት ስለሰማች ቅዱሴ የእውነትን በቃ ጠልተኸኛል ማለት ነው በማለት ነበረ ፊቷን ወደኋላ መልሳ ወደ ቤቷ የተመለሰችው። ሶሲ ደግሞ ዛሬ ላይ ይቅርታ ለመጠየቅ ወደ ጽናት ቤት ሄዳለች። እባክሽን ጽናት ላወራሽ እፈልጋለሁ፣ አንዴ ብቻ አድምጪ በማለት ብትማጸናትም ጽናት ግን ቁጭ ብዬ የምሰማሽ ነገር የለም፣ ስለዚህ ቆሜ እሰማሻለሁ ንገሪኝ በማለት ጠይቃት ነበር። ሶሲም እባክሽን በጥፋቴ ተጸጽቻለሁኝ፣ ይቅርታ አድርግልኝ፣ ይሄን አንቺ አይገባሽም፣ ነገር ግን ብዙ ጨካኝ ነበርኩኝ፣ አሁን ላይ ግን ጥፋቴን ሁሉ አምኜ እንዳጠፋሁ ተጸጽቻለሁ፣ ከፍቶኛል፣ ሰው ያስፈልገኛል፣ እባክሽ ይቅርታ አድርግልኝ ስትል ተማጽናታለች። ጽናት ግን ሁሉ ነገር ይቅር ይባላል፣ ነገር ግን የልጅ ነገር ይቅር አይባልም፣ ያደረግሽውን ነገር ረስተሽው ነው ዛሬ ይቅርታ የምትጠይቂው በማለት ጥላት ሄዳለች። ሶሲም እንግዲህ በዚህ በመናደድ ወደ ቤቷ ስትሄድ ሀዊን መንገድ ላይ አግኝታት ነበረ። ሀዊም እንግዲህ ሶሲ እንዴት ነሽ? እኔ ምልሽ ከናሁም ጋር ጥሩ ግንኙነት ያላቸው አይመስለኝም፣ ይህንንም አጣርቻለሁ፣ ስለዚህ ለምን እኔና አንቺ አብረን አንሰራም በማለት ትጠይቃታለች። ምንድነው እኔና አንቺ አብረን የምንሰራው በማለት ሶሲ ጠይቃት ነበረ። ምሩን በማለት ስትነግራት በጥፊ በማለት አንቺን የላይ እጅሽን አነሳሽ ብትልም ሀዊ ገና ምን አየሽና ናሁም እንዴት አድርጎ ከዛ ቤት እንደሚያስወጣ አሳይሻለሁ ማለት እንግዲህ ሶሲ ወደ ቤት ሄዳለች። ነገር ግን ሶሲ አሁን ላይ ለናሁም ይሄንን ነገር ብትነግረው ናሁም ያምናታል ወይንስ ደግሞ አያምናትም? በቀጣይ የምናየው ነው የሚሆነው።
እኔ ግን እንደሚመስለኝ ናሆም የአምናታል ነው ምለው። ምክንያቱም ከዚች ከሀዊ ብዙ ነገሮችን እያየ ስለሆነ እነሱ ሲመጡባት ትደናገራለች፣ ትደናበራለች፣ ትንቀጠቀጣለች፣ ትደነግጣለች። ይሄ ሁሉ ነገር ስላለ ምናልባት የሶሲንም ሀሳብ ሊቀበላት ይችልና ሀዊን ከዛ ቤት ሊያስወጣት ይችላል የሚል ሀሳብ ነው ያለኝ። ጽናትም እንግዲህ ሶሲ ይቅርታ ስለጠየቀቻት እጅግ በጣም ስለተበሳጨችባት ኪራ ወደ እሷ በመጣ ሰዓት ተናግረው ነበረ። ለምንድነው ወደዚህ የላካት በማለት ነው የተናገረችው። ማንን በማለት ቢጠይቅም ሶሲና በውጭ ደግሞ ሶሲ እዚህ መጣች በማለት ነበር የተናገረው። ነገር ግን በፍቅር አባብሎ ጽናትን ወደ ራሷ መልሷታል። እንዲሁም ኩሽና ላይ ቁጭ ምግብ እየሰራች ባለበት ሰዓት ኪራ ይሄዳል። ምን እየሰራ ነው ብትለውም እንግዲህ ከፍ አድርጎ ከላይ ነበረ እያወጣት፣ ማለትም ኮሜድኖ ላይ ማለት ነው፣ ብፌው ላይ አንዴ ኩሽና እኮ ነው ያለ ነው በማለትም ብትነግረውም ይሄ ቤት የኔ ነው፣ ስለዚህ ሁሉም ቦታ አንቺን ማግኘት እፈልጋለሁ ማለት ይነግራታል። እንደዛም ሲባባሉ እንግዲህ ቲና ትመጣለች። ቲናም እንግዲህ ስትመጣባቸው ደንግጠው ነበረ። እንዴት አው እንጂ ለሲንግሎችም እያሰባችሁ ምናልባት እንደዚህ ነገር ልታደርጉ ምናምን ስታስቡ ስታቅዱ እዛው ሁኚ ወይም ደግሞ ውጪ ምናምን በሉኝና አባሪ በማለት ነው እንግዲህ ቲናም እየተናገረችው። ሌላው ደግሞ ጆከርና ሰኒ ናቸው። ጆከርና ሰኒ አሁን ላይ በህልማቸውም በሆናቸውም የሚያዩት ነገር እጅግ በጣም እያስፈራቸው ይገኛል። ሰኒ ተኝታ መቃዠት ራሱ ጀምራለች። እኔ አልገደልኩም ጆከር ነገራቸው እንጂ እያለች በምትባንንበት ሰዓት ጆከር ቀስቅሶ ነው ያነቃት። እንደገና ደግሞ አልጋዋ ላይ የእሱና የሰኒን ፎቶ በዛ ምሽት የተነሱት ይመስለኛል። ፎቶ ተነስቶ እንግዲህ ተቀምጧል። ያንንም ባየ ሰዓት አንተን እንዲህ ያደረግከው በማለት እንግዲህ ጆከር ላይ ታብድበታለች። ያው ሁላችን የምናደርገው ነገር ነው። ምክንያቱም ቤት ማንም ሰው አይመጣም ከሱ ውጭ። የምንጠረጥረው ደግሞ ያን ቤት ያለውን ሰው ነው። ነገር ግን እሱ ደግሞ በእሷ ላይ ነበረ የተናደደው። ሁለቱም በየራሳቸው ሀሳብ ነው የሄዱት። እሱም ያ በፌስታል የሆነ ቀን ትዝታላችሁ ምንድን ነው አሳየ ብትለው አላሳይሽም ብሎ ነበር የደበቀባት። ያንን ዛሬ ላይ ሊያሳያት ችሏል። እኔ አንቺ እንደጎዳሽ ብዙ ነገሮች መጥተውልኝ ነበረ። እኔ ግን እንደማልጎዳሽ ሲያስቡ አሁን ደግሞ እኔና አንቺን ለማለያየት እያሰቡ ነው። ስለዚህ ምን እንደምናደርግ አናቅም እያሉ እየተመካከሩ ይገኛሉ። ከቤትም እስከ መውጣት ደርሶ ነበር። ምክንያቱም ሰኒ በመናደዷ እጅግ በጣም ተናግረው ስለነበር ማለት ነው። ነገር ግን ጆከር እጅግ በጣም ነው የሚያስብላት ለሰኒ። ምንም እንድትሆን አይፈልግም። ነገር ግን ሰኒ ልትረዳው አልቻለችም። አንደኛ የፍርሃቷን ነው፣ ሁለተኛ ደግሞ በቃ ሰላሟን ነስቷታል። ከወረቀት ካገኘች ወደዚህ እጅግ በጣም እየተጨናነቀች ትገኛለች። በሌላ በኩል ደግሞ ቅዱስና ጥጤ እንግዲህ ሰላምን ተናዳ ስላያት ቀጥታ ቤት ነበር ቅዱስ ቤት ሄደው። ቅዱስ ቤትም እንደሄደ እንግዲህ ያው እነሱ በሩ ላይ ናቲና ቅዱስ ያገኙታል። በመደባደብ ላይ ባሉበት ሰዓት ቅዱሴ ጥጤን ሲይዘው ናቲ እንግዲህ ከኋላ ድንጋይ በማንሳት መጥቶ ነበረ እየጣለው። እንግዲህ ቢላ ይዞ ሁሉ ነበረ የገባው ጥጤ። ነገር ግን ያው ባይመጡት ኖሮ አደጋው የከፋ ይሆን ነበረ። የቅዱስም ቁስል እንግዲህ ከቀን ቀን በላው ላይ እየተጨመረለት እንጂ እየዳነ አይደለም። ወደ ሰላምም እንግዲህ ቅዱስ በመሄድ ለምንድን ነው የማተኝ በቃተኝ የሆነ በቃ ፍቅር ላይ ሊጀምር እያሰበ ነበር። ወደ በፊቱ ፍቅር ሊመለስ እያሰበ ባለበት ሰዓት ነው ደግሞ ይሄ የተፈጠረው። የእሷ መጎትኮትና የእሷ መቅረብ የቅዱስንም ልብ እንዲመለስ አድርጎት ነበር። ነገር ግን አሁን ላይ ደግሞ ለምን አማተኝ በማለት ነግሯታል። እንደውም በጣም ነው መጣላሽ፣ እሺ ያን የራሱ አልወድሽም ነበረ፣ በጣም ነው መጣላሽ በማለት እንግዲህ ቅስም የሚሰብር ቃላትን ከቅዱስ አፍ ሰምታ ከአጠገቡ የሄደችው። ቅዱሴም እንግዲህ ወደ ቤት በሚገባበት ሰዓት እናቲ ምን ሆነ ነው እያለ እያጨናነቀው ስለነበረ እንደውም እናንተ ናችሁ በሽታ የሆናችሁ በቃ ሂዱ ጣልኝ በማለት ከቤት እንዲወጣ ያደርገዋል። በወጣም ሰዓት እንግዲህ ጥጤ መንገድ ላይ አግኝቶት ናቲን እየደበደበው ነበረ። ምናልባት በሰላም የተወው ይሆን ወይንስ ደግሞ ይጎዳው ይሆን? በቀጣይ ቪዲዮ የምናየው ነው የሚሆነው። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። በያላችሁበት መልካም ጊዜ። ሰላም ለሀገራችን፣ ሰላም ለሕዝባችን።